በነገርሽ ላይ ብዙ ጊዜ ሰዎች ለራሳቸው ሰልፍ ሳቦታች የሚሆኑት ከመጥፎ ነገር በመነሳት አይደለም። ሁሉ ጊዜ ይሄኛው የአእምሯችን ክፍል ዋነኛ ዓላማው እኛም ፕሮቴክት ማድረግ ይፈልጋል። የሆነ ሰው ሶሻል ሚዲያ መጀመር ይፈልጋል። ከዛ ምን አይነት መልእክት ነው የሚያመጣለት? እንዴ አንተ እኮ ስቱዲዮ የለህም፣ አንተ እኮ ካሜራ የለህም፣ ስለዚህ ኔክስት ታይም አይሻልህም በደም ካሜራ ገዝተህ በቆንጆ ስቱዲዮ በደም ተዘጋጅተህ ምናምን። ግን ብሊቭ ሚ ባለው የጀመረ ቢኖረው አይሰራም። ሰልፍ ዲስትራክቲቭ ቢሄቪየር የምንላቸው አሉ። ብዙ ጊዜ ራሳችንን እንደዛ አይነት ተግባር ውስጥ የምናገኝ ከሆነ ሌትስ ሴይ በጣም ብዙ የሚሰሩ ስራዎች እያሉ ማጥናት እያለብሽ አሳይመንት እያለብሽ ስራ እያለሽ ዝም ብለን ቲክቶክ ላይ ስክሮል ስናደርግ የምንቆይ ከሆነ ይሄም በውስጥሽ ለራስሽ ጠላት እየሆንሽ በጣም ቆንጆ ሪሌሽንሺፕ ላይ ሆነው ዝም ብለው ከምድር ተነስተው የሚጠፉ ሰዎች ገጥመውሽ አያውቁም? ማለት በቃ ይፈራሉ። መፈቀር የሚፈሩ ሰዎች አሉ። ባይተው እንዴት አድርጎ ሰው አንድ ሰው ኦኬ ለያቸው ሰልፍ ሳቦታጅ ውስጥ መሆኑን ካወቀ በኋላ እንዴት አድርጎ ከዚህ ይወጣ? ይህን ፕሮግራም በክብር ስፖንሰር ያደረገልን ገሊላ ጫማ ፋብሪካ ነው። እጅግ አድርገን እናመሰግናለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ኤሚ ፖድካስት ነው። በዛሬው ፕሮግራማችን ስለ ሰልፍ ሳቦታጅ ወይም ደግሞ ራስ ላይ እንዴት እንደምንከፋ በሚል ርዕስ ነው የምንወያየው። እንኳን ደህና መጣሽኝ። እንኳን ደህና ቆየሽኝ ሀንቾ። እሺ ዛሬ የምንወያይበት ያው እንደጠቀስኩት ስለ ሰልፍ ሳቦታጅ ነው፣ ወይም ደግሞ ራስን ማሰናከል፣ ራስ ላይ መቀኛ መሆን በሚለው ነው እና ይሄ ነገርየው ለራሳችን ስውር ጠላት መሆን ነው። ብዙዎቻችን ስኬታችን ግባችን ላይ አንደርስም እና ወደኋላ የሚጎትተንን ይገጥመናል። ስለዚህ ዛሬ ይህን ጉዳይ በዝርዝር ብንመለከተው ብዬ ነው ያሰብኩት። በመጀመሪያ ግን ሰልፍ ሳቦታጅ ወይም ደግሞ ራስን ማሰናከል ምንድን ነው ለመሆኑ ስንል ማለታችን በምሳሌ ብናየው ብዬ ነው። በጣም አሪፍ አንቺው፣ እጅግ በጣም አሪፍ ሀሳብ ነው ያነሳሽው። እንግዲህ ሰልፍ ሳቦታጅ በተለይ ከተወሰነ ጊዜ ወዲህ በተለያየ ሚዲያዎች በጣም የምናየው በጣም ብዙ ሰዎች የሚቸገሩበትና ግራ የምንጋባባቸው ሀሳቦች ናቸው። አንቺ ለመግለጽ እንደሞከርሽው ሰልፍ ሳቦታጅ ማለት በውስጥ በኩል ለራስ ጠላት መሆን ነው። አሁን ሁሉም ሰው መቼም ጥሩ ነገር ይፈልጋል፣ ስኬት ይፈልጋል፣ መማር ይፈልጋል፣ ሰውነቱን መቀነስ ይፈልጋል፣ የተለያየ ነገር እንፈልጋለን። ግን መፈለጋችንና ድርጊታችን ብዙ ጊዜ አይገናኝም። እንፈልጋለን፣ የምንፈልገውን ነገር ግን እኛ በማናውቀው መልኩ አንሰራውም ማለት ነው። እንደዚህ እያደረግን ስንቀጥል ለራሳችን ሰልፍ ሳቦታጅ ወይም ደግሞ በውስጥ በኩል ለራሳችን ምቀኛ እየሆን ነው ብለን እናስባለን። እና በምሳሌ ለማሳየት ለመሞከር እስቲ ከዛ በፊት ስለ ሂውመን ብሬን ትንሽ እናውራ። ሂውመን ብሬን 3 ክፍሎች አሉት። በተለያየ መልኩ ይከፋፈላል። ግን ፈንክሽንን በተመለከተ ተግባርን በተመለከተ በ3 ከፍለን ብናየው የመጀመሪያው ዋናው ሪዝን አውት የሚያደርገው ዲሳይድ የሚያደርገው አሁን እኔና አንቺ የምናወራበት ማለት ነው፣ እያሰብን አይደል የምናወራው። እሱኛው ብሬን ኒው ኮርቴክስ ወይም ፕሪፍሮንታል ኮርቴክስ ይባላል። ዲሳይድ የሚያደርገው ሎጂካሊ የሚያስበው ብሬናችን ማለት ነው። ሁለተኛው ብሬናችን ደግሞ ሊምቢክ ብሬን ይባላል። ሊምቢክ ብሬን ብዙ ጊዜ ትውስታና ሚሞሪዎቻችን፣ ስሜቶቻችን በተለይ ደግሞ ካለፈው ህይወታችን ጋር በጣም የተያያዙ ስሜታዊ ሁነቶቻችን፣ የተጎዳንባቸው ነገሮች፣ ይሄ ትሮማ የምንላቸው ነገሮች የሚጠራቀሙበት የብሬናችን ክፍል ነው። ሶስተኛው ሬፕታይል ብሬን ይባላል። ይሄ ደግሞ ለሰርቫይቫል የምንጠቀምበት ለምሳሌ ስንተነፍስ ብለድ ፍሎ ምናምን የተመለከቱ ፈንክሽኖችን ኬሪ አውት የሚያደርግልን የብሬናችን ክፍል ነው። ሰዎች ብዙ ጊዜ ቀደም እንዳልሽው ለመለወጥ ሲነሱ አክቲቬትድ የሚሆነው ይሄ ሪዝን አውት የሚያደርገው ወይም ፕሪፍሮንታል ኮርቴክስ የምንለው የብሬናችን ክፍል ነው። ማለት ኮንሽየስ ሆነን የሆነ ነገር ለማሰብ ስንፈልግ ይሄ ሊምቢክ ብሬን የምንለው እና ይሄ ሰርቫይቫል ብሬኑ ዋናው ተግባራቸው ምንድነው? እኛም ፕሮቴክት ማድረግ ነው። በነገርሽ ላይ ብዙ ጊዜ ሰዎች ለራሳቸው ሰልፍ ሳቦታጅ የሚሆኑት ከመጥፎ ነገር በመነሳት አይደለም። ሁሉ ጊዜ ይሄኛው የአእምሯችን ክፍል ዋነኛ ዓላማው እኛም ፕሮቴክት ማድረግ ይፈልጋል። ስለዚህ ሁሉ ጊዜ ያለንበት ነገር ኮምፈርት ዞን አይደል? ከዛ ኮምፈርት ዞን እንዳንወጣ ይፈልጋል። ለምሳሌ ሀንቹ አሁን አንቺ አንድ ትልቅ እድል መጣልሽ ልበልና አፍሪካ ዩኒየን ትልቅ ኢቨንት አለ። የእሱን ኢቨንት ሆስት ለማድረግ ታጨሽ። በጣም ትልቅ ነገር ነው አይደል? በጣም መጀመሪያ በጣም ደስ ይልሻል። ትንሽ ስትቆይ ግን ትደነግጫለሽ አይደል? አክሴፕት ከማድረግ ይልቅ ፈልጊዋለሽ እኮ እድል። ወዲያው ምንድነው የሚያደርገው? ይሄ ሊምቢክ ብሬንሽ
ከኋላ ትውስታዎችሽ ለጉዞ ዝግጁ ኖት? ከረጅም ጉዞ በኋላ የሚያርፉበት ምቹና ቅንጡ ቦታ ይፈልጋሉ? እንግዲያውስ ፍለጋው እዚህ ላይ ያበቃል። የአዳም ጌስት ሃውስ በቦሌ ዓለም አቀፍ ማረፊያ አቅራቢያ የሚገኝ ለቤተሰብ፣ ለቡድን አሊያም ለጓደኞች ፍጹም ተስማሚ የሆነ ማረፊያ። እኛ ጋር ሲመጡ ምንም አይነት የጎረቤት ጫጫታ አያስጨንቆትም። ሙሉ ፍሎር ለብቻው በማዘጋጀት እንደ ንጉስ እናስተናግዶታለን። በተጨማሪም ዘመናዊና ባህላዊ ክችን በማዘጋጀት እርሶን እየጠበቅን እንገኛለን። አድራሻችን በቀለበት መንገድ ከቦሌ አየር ማረፊያ 5 ደቂቃ ርቀት ላይ ከዮሴፍ ቤተክርስቲያን ትይዩ ባለው መንገድ ትንሽ ወረድ ብሎ ያገኙናል። ለበለጠ መረጃ በታች ባለው ስልክ ቁጥር ሃሎ ይበሉን። የአዳም ጌስት ሃውስ ከቤት ውጪ ሌላው ምቹ ስፍራው። አንዳንድ መረጃዎችን ይወስድና ምናልባት ከዚህ በፊት ጀምረሽ ሞክረሽ ያልተሳካልሽ ነገር፣ ባልተሳካልሽ ምክንያት ደግሞ ሰዎች ወይ አንጓጠጡብሽ ወይ ሼም የተሰማሽ እንደዚህ አይነት ነገሮች ይኖራሉ መቼም። ወይ ደግሞ በልጅነትሽ ሞክረሽ አትችም የተባልሽባቸውን ነገሮች እንዳለ ያመጣና የፍርሃት ኬሚካሎችን ሰውነትሽ ውስጥ ይለቃል። ስለዚህ በፍጥነቱ ከፕሪፍሮንታል ኮርቴክስ ወይም ከሎጂካል ብሬኑ እጅግ በጣም ይፈጥናል። በሎጂካል ብሬንሽ አስበሽ እሺ ብለሽ ከመወሰንሽ በፊት ኢሞሽናል ብሬንሽ ቴክ ኦቨር ያደርግሽና ፍርሃት ይለቅብሻል። ሰው ምንድን ነው የምትይው? አልሰራም፣ ይሄ ነገር ቢቀርብኝ ይሻላል አይደል? ቢካዝ እንዴት ነው ይመረጡ ከኔ በላይ እኮ አከሌ ይሄን ነገር ቢሰጠው የተሻለ ኬሪ አውት ያደርጋል ያለሽ። ሶ ይሄን ሲያደርግ ምንድነው አንቺ እንዳትሸማቀቂ፣ አንቺ እንዳትፈሪ፣ አንቺ ፌል እንዳታረጊ ፕሮቴክት ሊያደርግሽ እየሞከረ ነው። ስለዚህ በጣም ከባድ ነው አሁን ይሄን መለየት። ሶ በጣም ብዙዎቻችን በህይወት ዘመንሽ በጣም ብዙ ኦፖርቹኒቲዎች ይመጣሉ፣ በጣም እድሎች ይመጣሉ። ግን አብዛኞቻችን ስለማንችል ሳይሆን አንችልም ብለን ስለምናስብ ኮንትሮልድ ስለተደረግን በዚህኛው ብሬናችን ሰልፍ ሳቦታች እያደረግን ለራሳችን በውስጥ በኩል ጠላት እየሆንን በጣም ብዙ እድሎችን ታስመልጣለን። ታዲያ ይህንን ነገር እንዴት ነው ማለት ሰዎች የራሳቸውን እድል ያበላሻሉ? ምክንያቱስ ምንድን ነው ማለት አሁን የዘረዘርሻቸው አለ አይደለ? ግን ደግሞ በጣም በዋነኝነት የሚጠቀሰው ምክንያት የትኛው ነው? ምን አለ መሰለሽ አሁን ብዙ ጊዜ ፍርሃት ነው ብለናል። ብዙ ነገሮችን ነው የምንፈራው። አንደኛው የውድቀት ፍርሃት፣ መውደቅን በጣም እንፈራለን። ግን ከመውደቅ ጀርባ ያለው ፍርሃት ምንድን ነው? በወደቅሽ ጊዜ ቅድም እንዳልኩሽ ኔጌቲቭ ኮመንቶች አሉ። ለምሳሌ አሁን በጣም ብዙ ሰዎች ወደ ሶሻል ሚዲያ አሁን በጣም ላይክ ስፖትላይት የምትሆኝበት ቦታ ስለሆነ ሶሻል ሚዲያ እንደ ምሳሌ ብንወስደው በጣም ብዙ ሰው ሀሳብ አለው አይደል? መስራት ይፈልጋል፣ መውጣት ይፈልጋል። ግን ምን ያስፈራሻል? የሰው ኮሜንት አይደል? ስድብ ያስፈራሻል፣ ጀጅ መደረግ። ጥራት ከማምረቻው ይጀምራል። በወርቅ እጅ የተሰሩ ምርጥ ጫማዎች። ጥሩ ጫማ ውበት ብቻ አይደለም ታሪኮም ጭምር እንጂ። ሁሉም ነገር ጥራት ካለው ቁሳቁስ ይጀምራል። ምቾቶን ለማረጋገጥ በጥንቃቄ እንመርጣለን። በባለሙያ እጆች በትክክል በትዕግስት እያንዳንዱ ጫማ ይፈጠራል። ከውበት በላይ ጠንካራነትና ምቾቶን እንጠብቃለን። እያንዳንዱ ጫማ ከመውጣቱ በፊት በጥንቃቄ ተመርምሯል። ይህ ጫማ ብቻ አይደለም፣ ምቾት፣ ጥራትና ዘመናዊነትም እንጂ። አሁኑን ይዘዙን። በቀጥታ ከማምረቻ ለእግሮ የተሻለውን ይምረጡ። ገሊላ ጫማ ፋብሪካ። ረጅም ጉዞ ከጫማው ይጀምራል። በጣም ያስፈራሻል፣ መወቀስ በጣም ያስፈራናል። ስለዚህ የመጀመሪያው ነገር መውደቅን መፍራት ነው። ሁለተኛው ነገር ከሱ እኩል በኩል ሰዎች ስኬትን ይፈራሉ። ባይዘው የስኬት ፍርሃት የሚባል ነገር አለ። ቢኮዝ ብዙ ጊዜ ስኬት ወደ ህይወትሽ ሲመጣ ተያይዞ የሚመጣው ኃላፊነት አለ። ስኬታማ ነሽ ማለት መብራት በቃ ስፖትላይት ነሽ፣ ትታያለሽ። አሁን እንግዲህ በዙሪያችን የምናያቸው በጣም የተለያዩ የተሳካላቸው ሰዎች አሉ። በሶሻል ሚዲያው ብትወስጂ፣ በአርቱ ብትወስጂ፣ በፖለቲክሱ ብትወስጂ ስፖትላይት የሆኑ ሰዎች አሉ። የነሱ ሁሉም ሰው አይናቸው እነሱ ላይ ስለሆነ ትልቅ ኃላፊነት አለባቸው አይደል? እውቅና በጣም ትከሻ ይፈልጋል የሚባል ነገር አለ። ማኔጅ ማድረግ መቻል አለብሽ። ያለያማ ይጥልሻል። ኤግዛክትሊ። ስለዚህ ምን እንላለን? ኧረ እኔ ይቅርብኝ፣ ጎመን በጤና በተለይ እንደ አበሻ ደግሞ አይደል ለምን አይቀርብኝም? ይሁሉ ከምጨናነቅ ቢቀርስ። ኮንፈርት ኤሪያንም የመምረጥ ነገር አለ። ጎመን በጤና እንላለን። ግን ለምን ክትፎ መብላት እየሻልሽ ለምን ደው ጎመን ብትበዩ? እኔ አልወድም አክቹዋሊ ክትፎ ከወደድሽ ነው የምልሽ። እና ያንን ሀስል በመፍራት ስኬቱን ራሱ እንፈራዋለን ማለት ነው። ሁለተኛው እሱ ነው። ሌላው ዝቅተኛ የሆነ ለራስ የሚሰጥ ግምት አለ። ሰልፍ ሳቦታች የምናደርግበት አንደኛው ነገር እሱ ነው። የብዙ ሰው በጣም የብዙ ሰው ችግር።
አሁን ይሄ በጣም ከተለያዩ ነገሮች ጋር ከቻይልድሁድ አስተዳደጋችን ጋር በዙሪያችን ያሉ ሰዎች ለእኛ ከሚሰጡት ግምት ጋር በጣም ይገናኛል። ምክንያቱም ሁሌ እንደምንለው ልጆች ተወልደው ከ0 እስከ 7 ዓመታቸው ዲፋይኒንግ ሞመንት ኦፍ ዴር ላይፍ ነው። ማንነታቸው እዛ ላይ ነው የሚሰራው። ልጆች ማለት ይኸውልሽ እንደዚህ ፊት ለፊት እንዳለው ካሜራ ናቸው ማለት ኦፕን ናቸው። መቀበል ብቻ ሳይሆን መቀበል ብቻ እንጂ መቃወም አይችሉም። ፊልተር አውት ማድረግ አይችሉም። ስለዚህ እንደ ስፖንጅ የሚባሉትን በሙሉ ይመጡና ፕሮግራም ይሰራሉ። ስለዚህ በተደጋጋሚ በኔጌቲቭ ቶት የምንቀጠቅጣቸው ከሆነ ማንነት ዴቨሎፕ ያደርጋሉ። ስለዚህ እኔ እኮ አልረባም፣ እኔ እኮ አልጠቅምም፣ እኔ እኮ አልችልም፣ ስኬት እኮ ለእኔ አይደለም፣ አይሆንም፣ ከኔ ይልቅ አከሌ የሚል ማንነት ዴቨሎፕ ያደርጋሉ። ስለዚህ በማያውቁት ምክንያት የሆነ ነገር ይፈልጋሉ፣ ግን ላይፋቸውን ኮንትሮል የሚያደርገው ውስጣቸው የተሰራው ፕሮግራም ነው ማለት ነው። በጣም ያሳዝናል። በጣም የብዙዎቻችን ችግር ነው ያ። ታዲያ አንድ ሰው እያደናቀፍኩት ያለሁት እኔ ራሴ ነኝ ብሎ እንዲነቃ ምንድነው ምልክቶቹ? ምንድነው ማድረግ ያለበት? አሁን ብዙ ጊዜ ሰው ሰልፍ ሳቦታጅ ውስጥ እየሆነ ወይም ደግሞ የራሱን ስኬት በራሱ እያደናቀፈ መሆኑን ከምናውቅባቸው በጣም ብዙ መለኪያዎች ውስጥ አንደኛው ፕሮካስቲኔሽን ነው። ፕሮካስቲኔሽን ማለት ይሄ ነገርን ማስተላለፍ። እኔ በጣም አሁን ራሴ ላይ በጣም የማየው ነው እና ስለ ሰልፍ ሳቦታጅ ሳጠና በጣም ራሴን እየከተትኩ ነበር ሳቅሽ። እና ፕሮካስቲኔሽን ማለት አሁን የሆነ ነገር ስሪ ስትበይ ነገ ይሻላል፣ በቃ ኔክስት ታይም ቪዲዮ እንቀረጽ፣ አይ ትላንት አድርገሻል እላለሁኝ። ለዛ ነው ቅድም ራሴን አየሁት ያልሽው። እና ለእኔ የሚመስለኝ ባይዞ ሰልፍ ሳቦታጅ እያረኩ ነው አይደለም። ስቲል ቅድም እንዳለው ብሬኔ ራሴን ለመጠበቅ ስለሆነ የሚሞክረው አይ ዛሬ እኮ በደንብ አልተዘጋጀሽም፣ ነገ በደንብ ተዘጋጅተሽ አይሻልም ይልሻል። የሆነ ሰው ሶሻል ሚዲያ መጀመር ይፈልጋል። ከዛ ምን አይነት መልእክት ነው የሚያመጣለት? እንዴ አንተ እኮ ስቱዲዮ የለህም፣ አንተ እኮ ካሜራ የለህም፣ ስለዚህ ኔክስት ታይም አይሻልህም በደንብ ካሜራ ገዝተህ በቆንጆ ስቱዲዮ በደንብ ተዘጋጅተህ ምናምን። ግን ብሊቭ ሚ ባለው የጀመረ ቢኖረው አይሰራም። እውነት ነው። ምንም አትሰሪ። ሀሳቡ ካለሽ ባለሽ እጅሽ ላይ ባለው ስልክ ጀምረሽ እየሰራ ነው የሰው ልጅ ማደግ መቻል ያለበት። ስለዚህ አንደኛው ነገር ቅድም እንዳልኩሽ ከአደጋ አንቺን የሚጠብቅሽ ነገ በማለት ነው። ለምን ይመስልሻል ሁሌ ነገ የሚልሽ? ነገ ደግሞ ነገ ይለኛል። ቴንክ ዩ ነገ አይመጣም አይደል? መቼም ዛሬ ነገ ያልነው ነገ ሲመጣ ዛሬ ሆኖ ነው የሚመጣ። ስለዚህ ነገ ሀፕን አያደርግም። ነገ ሲመጣ ነገ ይልሻል። ዳት ሚንስ መቼም አትሰሪም ማለት ነው። ልክ ሱቅ ዱቤ ዛሬ ነገ የለም። ቤዚክሊ ዱቤ የለም ማለት ነው። ስለዚህ ነገ ያለ ሰው መቼም አይሰራው። ባለሽ ፖቴንሻል፣ ባለሽ እቃ፣ ባለሽ እርሾ የትኛውንም ነገር ንግድ ሊሆን ይችላል፣ ሶሻል ሚዲያ ሊሆን ይችላል፣ ዛሬ ያልጀመረ ሰው መቼም አይሰራም። ስለዚህ የመጀመሪያው ነገር ፕሮካስቲኔት ማድረግ ነው። ሌላው ያው ጀምሮ አለመጨረስ ነው። ይህም በጣም የብዙ ሰው ችግር ነው። በጣም በቃ ኦልሞስት የሁሉም ሰው ማለት ይቻላል የሁሉም ሰው ችግር ነው። ቤዚክሊ በጣም በቃ ትጀምሪያለሽ፣ ተስፋ ትቆርጫለሽ። አሁን ብዙ ጊዜ ይሄንን ምን ላይ ታያለሽ? ይሄ ኒው ይር ሪዞሉሽን ምናምን የሚባሉ ነገሮች አሉ አይደል? ሁሉም ሰው አዲስ ዓመት ሲመጣ አዲስ እቅድ ያቅዳል። ባይዞ ማይንድ ጌም እንጂ አዲስ ዓመት የሚባል ነገር የለም። ያው እኛ ለኛ እንዲመቸን ለካላንደር እንጂ በቃ አንድ ነው ሁሉም ቀኑ። ግን ዛሬ ለምሳሌ ይሄን ነገር አቁም፣ መጠጥ አቁም፣ ሱስ አቁም ወይም ይሄን ነገር ጀምር ስትዩ አሁንም ፕሮካስቲኔት ማድረግ ስለሚፈልግ ከአዲስ ዓመት ብጀምረው እኮ አቆጣጠርም በጣም ይመቸኛል ይልሻል። ቀኒማ አዲስ ዓመት ላይ ይልሻል። ግን እኮ ጳጉሜ 5ን እየጠጣ ነው። ኤግዛክትሊ። ከዛ ሰኞ ይመጣል ይጀመራል። እና ብዙ ጊዜ ምን ይባላል አሁን የተለያዩ ጂም ቤቶች ምናምን ከሀገር ውጭም ነው በነገሮች ላይ አሁን ወደ አሜሪካ ምናምን ጃንዋሪ ላይ በጣም ብዙ ሰዎች ጂም ይመዘገባሉ። በጣም ብዙ ፉል ናቸው። ከ2 ወር በኋላ ግን የለም ሰው ጀምሮ ያለ መጨረስ። ስለዚህም ራሱን ሳቦታጅ እያደረገ ነው። ቢኮዝ በጣም የሚያሰጋ የጤና ሁኔታ አለበት። ሰውነቱን መቀነስ አለበት፣ ደም ግፊት ይኖርበታል፣ ስኳር ይኖርበታል። እና ኮንሽስሊ ያውቀዋል እኮ ያ ነገር ሊገለው እንደሚችል። ስለዚህ ከዚህ በላይ ለራስ ምቀኛ መሆን አለው። የምትፈልጊውን ነገር እንዳታረጊ ማድረግ ሁለተኛው መለኪያችን እሱ ነው። ሶስተኛው ደግሞ ሰልፍ ዲስትራክቲቭ ቢሄቪየር የምንላቸው አሉ። ብዙ ጊዜ ራሳችንን እንደዛ አይነት ተግባር ውስጥ የምናገኝ ከሆነ ሌትስ ሴይ በጣም ብዙ የሚሰሩ ስራዎች እያሉ ማጥናት እያለብሽ፣ አሳይመንት እያለብሽ፣ ስራ እያለሽ ዝም ብለን ቲክቶክ ላይ ስክሮል ስናደርግ የምንቆይ ከሆነ ይሄም በውስጥሽ ለራስሽ ጠላት እየሆንሽ ነው። ብሬንሽ ግን የሚያስበው ምንድን ነው? የሆነ ነገርን በመጀመር ውስጥና በመደናቀፍ ውስጥ ፌል በማድረግ ውስጥ ከሚሰማሽ መጥፎ ስሜት እየጠበኩሽ ነው።
ስለዚህ ምንም አለመስራት ምንም ኔጌቲቭ ስሜት የለውም እኮ አይደል? ምን አለ አትነኪም፣ ስፖትላይት አይደለሽም፣ አልወጣሽም፣ ሰው አይሰድብሽም፣ ጀጅ አትደረጊም። በቃ ስለዚህ ይሄን በፊ ውስጥ ያለቀ እንደማለት ቴንክ ዩ በፊ ውስጥ ያለቀ አይሰበርም አይደል? አይሰበርም ስለማይወጣ ማለት ነው። ስለዚህ እንደዛ አድርጎ የማስቀመጥ ነገር አለው ማለት ነው። እሺ እንዲህ ካለን ስለዚህ ሰልፍ ሳቦታጅ እና ሎ ሰልፍ ስቲም ግንኙነት አላቸው ማለት ነው አይደለ? ስለዚህ ለራሳችን ያለን አመለካከት ጋር ከተያያዘ ይህን ዝቅተኛ የሆነ ግምት ከሰልፍ ሳቦታጅ ጋር ራሳችን ያጋልጠናል ማለት ነው። በጣም ያጋልጠናል። አንቺ ቅድም እንዳለው ማለት ነው። አንደኛው ነገር አትችልም እያለ አይደለ? ወደኋላ እኮ ሲያደናቅፈን እኮ ከአንተ በላይ አከለ ቢሰራው አንተ እኮ ንግግርህ አያምርም፣ መልክሽ አያምርም ይልሻል። በጣም የሚገርምሽ ነገር እንደዚህ የሆነ ኢቨንት ላይ እንደ ተገኝቼ ነበርና በጣም የሚያማምሩ ሴቶች ናቸውና አይተሻቸው በጣም የምትደነግጪ ሶሻል ሚዲያ ላይ መውጣት መልኬን ማሳየት አልፈልግም ብለው ነው ስለራሳቸው የሚጽፉት። ሶ ምንድነው ሰብኮንሺየስ ማይንድሽ የሚነግርሽ ሲባሉ መልክሽ አያምርም፣ ሳቅሽ አያምርም፣ ድምፅሽ አያምርም። በጣም ከባድ ነገር ነው። ባይተወይ ለሌላ የማትዩን ነገር ነው ውስጥሽ ግን ላንቺ የሚልሽ ማለት ነው። ሌላውን ሰው እናቆለጳጵስና ለራስሽ በውስጥ በኩል ያለው ድምፅ እና እንደ ትህትናው ነው የሚቆጠረው። ቴንክ ዩ እንደኛ ማህበረሰብ ደግሞ በጣም ራስን ዝቅ ማድረግና ኳሊቲሽን አሁን እኮ ይሄ ነኝ እችላለሁ አለ ማለት ሀምብል መሆን በጣም ትሁት መሆን ነው ተደርጎ ነው የሚታሰበው። ግን አይደለም። ሁለቱ በጣም የተለያዩ ነገሮች ናቸው። እኔ እችላለሁ ሞክራለሁ ማለት ባለኝ በገባኝ በራሴ አቅም ነው፣ ሌላውን ዝቅ ማድረግ አይደለም። እዚህ ላይ በደንብ ሰዎች አስበው ቢሰሩ ጥሩ ነው። ስለዚህ ይሄ ለወላጆችም ይመስለኛል። ምክንያቱም የልጅነት ልምምድ ላይ ተጽዕኖ አለው። ስፔሻሊ አሁን የምናሳድጋቸው ልጆች ላይ ይሄኛው ትውልድ ከዛኛው ትውልድ የተሻለ መሆን አለበት እና ይህን ከልጅነት ጠባይ ጋር እንዴት ነው ይገናኛል? ወይስ ራሱን የቻለ ነው? በቃ እንደ ቢሄቪየር ነው የሚታየው? ለጉዞ ዝግጁ ኖት? ከረጅም ጉዞ በኋላ የሚያርፉበት ምቹና ቅንጡ ቦታ ይፈልጋሉ? እንግዲያውስ ፍለጋው እዚህ ላይ ያበቃል። የአዳም ገስት ሃውስ በቦሌ ዓለም አቀፍ ማረፊያ አቅራቢያ የሚገኝ ለቤተሰብ፣ ለቡድን አሊያም ለጓደኞች ፍጹም ተስማሚ የሆነ ማረፊያ። እኛ ጋር ሲመጡ ምንም አይነት የጎረቤት ጫጫታ አያስጨንቆትም። ሙሉ ፍሎር ለብቻው በማዘጋጀት እንደ ንጉስ እናስተናግዶታለን። በተጨማሪም ዘመናዊና ባህላዊ ክችን በማዘጋጀት እርሶን እየጠበቅ እንገኛለን። አድራሻችን በቀለበት መንገድ ከቦሌ አየር ማረፊያ 5 ደቂቃ ርቀት ላይ ከዮሴፍ ቤተክርስቲያን ትይዩ ባለው መንገድ ትንሽ ወረድ ብሎ ያገኙናል። ለበለጠ መረጃ በታች ባለው ስልክ ቁጥር ሃሎ ይበሉን። የአዳም ገስት ሃውስ ከቤት ውጪ ሌላው ምቹ ስፍራው። ቅድም ነካክተነዋል። በጣም ይታያል። አሁን እንግዲህ ብዙ ሁላችንም ዛሬ የምናሳያቸው ቢሄቪየራችን በአንድም በሌላም መልኩ ትላንትና ከተወለድን በኋላ አይደለም ባይዘይ ከመወለዳችንም በፊት እናት ማህፀን ውስጥ ሆነን እናትየው ፊል የምታረገውን ነገር በስሜት ፊል እናደርገዋል። ባሽ ኤክስፕሌን አናረገውም፣ እንደዚህ ነው ብለን አናወራውም እንጂ ፊሊንግ ቅድም ያላቸው ሊምቢክ ብሬን ውስጥ የሚሰሙን ስሜቶች በስሜት መልኩ ይጠራቀማሉ። ከዛ ከወጣን በኋላ የሆነ ክስተት ሲከሰት ያንን ነው ኮኔክት የምናደርገው። ለዚህ ከተወለዱ በኋላ እነዚህ ልጆች በቀልድም ሊሆን ይችላል፣ ኔጌቲቭሊ በአሉታዊ መልኩ እነሱ ላይ የምንሰጣቸው አስተያየቶች፣ ትችቶች ልጆች ስለሆኑ አሁን አንቺ ትልቅ ከሆንሽ በኋላ የሆነ ሰው የሆነ ነገር ብልሽ ስቲል አፌክት ያደርጋል። አይዞህ ቃል በጣም ከባድ ነው። ግን አትሊስት ስላደግሽ የመከላከል አቅም አለሽ አይደል? እኔ እኮ ይሄን አይደለሁም ልትይ ትችያለሽ። እነዚህ ልጆች ደግሞ ያልናቸውን ነገር ነው የሚቀበሉት። ስፔሻሊ ደግሞ እነዚህ ትችቶች በጣም ከሚወዱት ሰው፣ ከቤተሰብ፣ ከእናት፣ ከአባት፣ በዙሪያ ካለ ሰው በጣም ትረስት ከሚያደርጉት ሰው ሲሆን ደግሞ ያላቸው አማራጭ መቀበል ነው። ስለዚህ ተቀብለው ፕሮግራምድ ተደርገዋል። ስለዚህ አድገዋል፣ አያውቁትም። ቤዚክሊ ላይፋቸውን የሚመራው ያ ነው። አድገው ኦፖርቹኒቲ ሲመጣ ይወጣል ያ ሜሴጁ፣ እንዳትሞክረው ቢኮዝ አንተ እኮ አትችልም፣ ነገ ይሄን ነገር አድርገው ሰው ቢስቅብህስ፣ ስለዚህ አርፈ ተቀመጥ። እዚህ በጣም ከልጅነት ጋር እጅግ በጣም ይገናኛል። ብዙ ጊዜ እንደውም ይሄን የምንለው ያለው ወላጆች ልጆቻቸውን የጠቀሙ ይመስል ቤት ውስጥ ኃላፊነት አይሰጧቸውም፣ ስራ አይሰሩም ምናምን። ከዛ ምን ነው ሲሉ ልጅ ይጎዳብኛል ምናምን ይላሉና ከዛ ጋር ይገናኛል። ዞሮ ዞሮ አድርጎ ነው የሚወጣው። በጣም ይገናኛል። በነገርሽ ላይ አሁን ከሰልፍ ሳቦታጅ ጎን ለጎን በዙሪያችን ያሉ ካደግን በኋላ ይሁን ሰዎች እንደዚህ ያደርጉናል። አይተሻል አይደል? የሆነ አዲስ ሀሳብ ለቤተሰብሽ ሊሆን ይችላል። በጣም ለሚወዱሽ ሰዎች ይሄን እኮ ልሞክር ነው፣ አዲስ ቢዝነስ ልሰራ ነው ስትያቸው
በጣም ትንሽ ሰው ነው የሚያበረታታሽ አይደል? ስለሚወዱን እኮ ነው፣ ፕሮቴክት ሊያደርጉን ነው፣ መውደቅሽን ስለሚፈሩ እነሱም በገባቸው መጠን እነሱም ውስጣቸው እንደዛ ስለሚላቸው ያለውን ነገር አይደል ሰው የሚሰጥሽ። ስለዚህ ፕሊስ ባትጀምር ይሻልሻል። ኧረ በቃ ዝም ብለሽ አርፈሽ ያለሽበት ስራ ምን ሆነ ምን አረገሽ አሁን ይሄ ስራ እየተከፈለሽ ቅብጠትሽ ነው የሚሉሽ እና እንትን ስለማይለን ነው። እና በጣም ዲፕ የሆነ ሀሳብ ነው። አሁን ደግሞ ወደ ፍቅር ግንኙነት ውስጥ እንግባ። ይህ ጉዳይ ፍቅር ግንኙነት ውስጥ ሲገባ ደግሞ ይበልጥ ግራ ያጋባልና በፍቅር ግንኙነት እንዴት ይገለጻል? ሁለት ፍቅረኛሞች ወይም ባለትዳሮች መሀል ሊሆን ይችላልና ይህ ነገር እንዴት ይገለጻል? በጣም የሚገርምሽ ነገር በጣም የሚታየው እንደውም ሪሌሽንሽፕ ላይ ነው፣ የፍቅር ግንኙነት ላይ። ምን አይነት ከስተመሮች ይገጥሙኝ ነበር መሰለሽ? በጣም ቆንጆ ሪሌሽንሽፕ ላይ ሆነው ዝም ብለው ከምድር ተነስተው የሚጠፉ ሰዎች ገጥመውሽ አያውቁም? ማለት በቃ ይፈራሉ። መፈቀር የሚፈሩ ሰዎች አሉ። ባይተው በጣም ኮምፎርታብል የሆነ ሪሌሽንሽፕ ውስጥ ሆነው በቃ ከምድር ተነስተው ይጠፋሉ። ቢኮዝ በውስጣቸው በኩል ፍርሃት አላቸው። ፍቅር ያስፈራል። መፈቀር የሚፈሩ ሰዎች አሉ። ሰልፍ ሰቦታጂንግ ደምሰልፍስ ገብቶሻል? ምን አይነት ስሜት ነው የሚሰማቸው? ወይ ያፈቀሩት ሰው በነሱ እይታ በጣም ወይ ቆንጆ ነው ወይ በጣም ብዙ ነገር ያለው ነው እና ይሄ ሰው ግን እንዴት ወደደኝ? እኔ እኮ ለሱ አልገባም። እንደውም ይሄን ሳስብ የሆነ የዘሪቱ ዘፈን አለ አይደል? ሚስት በጣም ፉንጋ ናት ምናምን በጣም ይገርመኛል። እና ሰልፍ ሳቦታጅ ባይ ዘ ዌይ እና ልጁ በጣም እንግዲህ አነጋጋሪ ቆንጆ ነው፣ ወዷታል፣ ፈልጓታል ከእሷ ጋር አብሮ ለመሆን። ግን ራሷን በሆነ መስፈሪያ ሰፈረችና ለዚህ ሰው አልገባም አለች። ከዛ እየወደደችው አጣችው። ከዛ የሆነ ሰዓት ላይ ከእሷ ከባሰች ፉንጋ ጋር አየችው ማለት ነው። ከዛ ምን አለች? ሆዴን እስኪያመኝ ቀናው አጥቼ እንደዋዛ ሰው ከዚህ በላይ ለራስ ምቀኛ መሆን አለ? ተፈጽሞ ገብቶሻል? አሁን በእሷ ካልኩሌሽን ነው በቃ እሱን የሚመጥን ነገር የለኝም ብላ ያሰበችው። ምናልባት በሰው እይታ ቆንጆ በሚባለው መስፈርት ቆንጆ ላትሆን ትችል ይሆናል። ግን ከሰውነት በጣም በዘለለ መልኩ እች ሴት እኮ በጣም ቁንጅናን የሚያስንቅ ስብዕና ሊኖራት ይችላል፣ ማንነት ሊኖራት ይችላል። ያ ሰው ወዷት የመጣው ማለት ነው። እና እንደዚህ አይነት ነገር በጣም ይከሰታል። እንዴ እኔ በቃ ለእኔ አይሆንም፣ ይሄማ ነገ ቢከዳኝ ሰምተሽ አታውቂም? እንዴ በጣም ቆንጆ ነው። በጣም ብዙ ሴቶች አሁን ቆንጆን ይፈራሉ። ይሄማ በቃ እዚህም እዛም ይሆናል፣ በቃ ለእኔ አይሆንም። ግን እኮ ታማኝ ሊሆን ይችላል። ደፍኒትሊ ቆንጆ መሆኑ ብቻ ይሄዳል ምናምን ማለት አይደለም። ወይም ደግሞ አንቺ ለእሱ አትመጥኝም አይደለም። ሌላ ኳሊቲ ሊኖርሽ ይችላል። እና በጣም እንደዚህ አይነት ነገር ይገለጣል። አንዳንዴ ደግሞ በጣም ኮምፎርታብል የሆነ ፍቅር ላይ ሆነው ሆን ብለው ጭቅጭቅ የሚፈጥሩ ሰዎች አሉ። በቃ አያውቁትም በኋላ እንዲህ ምን ሆኜ ነው በጣም አሪፍ ባልኖሯቸው ምናምን በጣም ትንሿን ነገር ሰማይ አስነክተው ምናምን ሰላማዊ ሪሌሽንሽፓቸውን በጣም የሚያደፈርሱ ሰዎች ታያለሽ። ከዚህ ይልቅ ደግሞ አንኮምፎርታብል የሆነ አቢዩዚቭ የሆነ ሪሌሽንሽፕ ውስጥ መሆንን የሚመርጡ ሰዎች እና ሳያውቁት በውስጣቸው በኩል ለእኔ የሚገባኝ እንደዚህ አይነት ነገር ነው እያሉ ነው። ራስን እንደ መቅጣት ነው አይደለም? ሌላ አንኮንሽስሊ ራስን እንደማጥፋት እንደ መቅጣት ነገር ነው። እንደዛ የሚያደርጉ ነገሮች አሉ። አይገባኝም፣ ጥሩ ነገር፣ ጥሩ ፍቅር፣ ጥሩ ስራ፣ ጥሩ ስኬት ኮንሽስሊ እኮ ይገባኛል ነው የሚሉት። በጣም እኮ የሚሸውደን እኮ እሱ ነው። እንፈልጋለን እኮ ሰብ ኮንሽስሊ። ግን አሁንም ላይፋችን የሚቆጣጠረው ኢሞሽናል ብሬኑ ያኛው ፕሮግራም ስለሆነ ኮንሽስሊ የምትሄጂውን ነገር የሆነ ስሜት በመልቀቅ ፍርሃት በመልቀቅ አጓጉል ሀሳቦችን በማምጣት ቢተውሽስ እንዲህ ቢልሽስ የሚሉ ሀሳቦችን በማምጣት ከዛ አሪፍ ነገር ራስሽን እንድትርቅ ያደርግሻል ማለት ነው። እሺ ታዲያ አእምሯችን ውስጥ የሚጮኸውን ያንን አትችይም ወይ አንተ እኮ አትገባም ለዚህ ነገር እንዴት ሆኖ ምናምን የሚለን ድምፅ አለ አይደለ? እሱን እንዴት አድርገን እናጥፋው? ማጥፋት ይቻላል? አዎ፣ ኔጌቲቭ ሰልፍ ቶክን ኔጌቲቭ ሰልፍ ቶክ እንግዲህ ይኸውልሽ አሁን ቅድም እንዳልነው አሁን ያልናቸው ነገሮች ፕሮግራም የተደረጉት በአንድ ጊዜ አይደለም። ፕሮሰስ ነው አይደል? ከልጅነታችን ጀምሮ በተለይ ደግሞ ምንድነው መከላከል በማንችልባቸው እድሜ ውስጥ ቀስ በቀስ የገቡ ነገሮች ናቸው። ቀስ ብሎ የገባን ነገር አሁንም በሂደት ነው የምታስወጪው። መጀመሪያ ቁጭ ብለሽ ሀሳቡን መለየት መቻል አለብሽ። ባሽ የሆነ ነገርን ለመፍራትና ሪጀክት ለማድረግ መጀመሪያ ቁጭ ብለሽ ሎጂካሊ ማሰብ መቻል አለብሽ። ፍርሃቴ ለራሴ ያለኝ ኔጌቲቭ ቶክና አመለካከት ሎጂካል እውነት በገሃዱ ዓለም ያለን ወይስ አይምሮ የፈጠረው ነው የሚለውን ነገር ለመለየት መጀመሪያ ከራስሽ ጋር መቀመጥ መቻል አለብሽ። አሁን እዚህ ላይ በጣም ጆርናሊንግ ይረዳል። ብዙ ጊዜ እንላለን አይደል? የምስጋና ዶሴዎች ምናምን ጆርናል በጣም ይረዳል። ቢኮዝ በገባበት መንገድ ነው አንድ ነገር የምታስወጪው። ስራው ቀላል አይደለም ግን
በቃ የመተካት ስራ ነው። መልካም ነገሮች ላይ ማተኮር፣ መጀመሪያ ማመስገን፣ ሰውነሽ መፈጠርሽን፣ ተክለሰውነትሽን፣ ፈጣሪ የሰጠሽን በጣም ብዙ ጸጋዎች እያሰብሽ ከራስሽ ጋር በፖዚቲቭ ሰልፍ ቶክ መቀየር ይቻላል። ይሄ ግን በጣም ትልቅ ኮንሽስ መሆን ይጠይቃል። ቀላል ስራ አይደለም። የስ ፕሮሰስ። ያ እኔ ግን ከዚህ በተጨማሪ ምን እንትን እላለሁ አሁን ያለውን ለምሳሌ ወጣቶች ላይ የሚታየው እኔ እኮ እንደዚህ ካለበስኩ አያምርብኝም፣ እኔ እኮ እንትን ካላልኩኝ እንደዚህ አልሆንም ማለት ራሳችንን ከሶሻል ሚዲያ ጋር አቆራኝተን ሰልፍ ሳቦታጅ ውስጥ ያለን ይመስለኛል እንደኔ ነው። ዴፊኒትሊ ያንን ነገር እንዴት ለምሳሌ ላይፍ ስታይል ሊሆን ይችላል። ብዙ ላይፍ ስታይል ኮንተንት አለ፣ ግን ቆንጆን እየመረጡ ነው የሚያሳዩን እንጂ ሌላውን ነገር እኮ ሸሽገውን ነው። ስለዚህ ይህንን ነገር እንዴት መፍትሄ ይስጡት? በጣም ላይክ አሁን ሶሻል ሚዲያ እንግዲህ ፖዚቲቭ ኢምፓክት እንዳለ ሁሉ በጣም በከባዱ ጀነሬሽንን የሚገል ነገር ይዘው መጥቷል። በደንብ አሁንም ኮንሽስ መሆን በጣም ያስፈልጋል። ብዙ ጊዜ አሁን ሶሻል ሚዲያ ላይ የምናያቸው ነገሮች በሙሉ ሪያል አይደሉም አይደለም። በጣም በዝግጅት አሁን እኛችን ፖድካስት እንኳን ለመስራት በቃ ሪል ላይፍ አይደለም ማለት ተለማምደሽ ምን ብለሽ ካሜራ አክሽን ከት እየተባለ ነው እና ላይክ ለ1 ደቂቃና ለ2 ደቂቃ እዛ ጋር ፖስት የምትደረጓን ወይ ቢች ላይ የምታየውን ወይ በቃ እንዳልሽ ቆንጆ ልብስ ለብሶ ምናምን የምታየው ሰው ወይም በጣም ሲስቅ የምታየውን ሰው የ24 ሰዓት ብሎ ግን እሱ አይደለም። የትኛውም ሰው እያለቀሰ ያለውን ፎቶ እኮ ፖስት አያደርግም። ሲጨቃጨቅና ሲደባደብ ባልና ሚስት ፖስት አያደርግም። ላይቻል አቅም እንግዲህ ለሌላ ፐርፐስ ካልሆነ በስተቀር ስንስቅ ምናምን ያለውን ነው እና ስለዚህ እንዳልሽው ያንን ነገር እያየን በቃ እኔ እኮ እንደዚህ አይደለሁም ብለን ሰልፍ ሳቦታጅ እናደርጋለን ማለት ነው። ስለዚህ ሁሉም ሰው መረዳት ያለበት ነገር ሪያሊቲ አይደለም። በቃ የተሰ ማርኬቲንግ ሶሻል ሚዲያ ላይ የምናየው ነገር እዛ ላይ ያለውን ነገር ከራስሽ ጋር ከማወዳደር አንቺ እንደ ሰው ምን ተሰጥቶሻል? ራስ ላይ በቃ ምንድነው ጠቢብ አይኑ በራሱ ላይ ነው ይባላል አይደል? አይኖቻችንን በራሳችን ላይ ብናደርግ አሪፍ ነው። እሺ እንዲሁም ደግሞ አሁን የፈተና ወቅት ነው። ያው ለ12ቶች መልካም እድል በዚሁ እና ለተማሪዎች አሁን የፈተና ወቅት ስለሆነ ይህንን ፈተና እንዴት ብለው ይለፉት? ላይክ ከማጥናት በፊት መጀመሪያ ስለ ራስ ያለን አመለካከት መገንባት በጣም ያስፈልጋል። ሲጀመር አቺቭ የምናደርገው ያመንነውን ነገር ነው አይደለ? ፌል አደርጋለሁ ብሎ እያሰበ አንድ ሰው 24 ሰዓት ደብተሩ ላይ መጽሐፉ ላይ ተደፍቶ ቢውልም ሰክሰስፉል የመሆን እድሉ በጣም ዝቅተኛ ነው የሚሆነው። ስለዚህ መጀመሪያ ውጤት እንደሚገባውና ውጤት አቺቭ እንደሚያደርግ ራሱን ማሳመን መቻል አለበት። ሁሉ ነገር ከራስ ይጀምራል። ይሄ ደግሞ ልምምድ አለው። የተለያዩ ታክቲኮች አሉ። ባይ ዘ ዌይ ቪዥን ቦርድ ይጻፋል። አሁን ይሄ ኢሞሽናል ብሬን የምንለው ሰብኮንሽስ ማይንዳችን ብዙ ጊዜ ሪያሊቲ እና ፐርሰፕሽንን አይለይም። ታውቂያለሽ። ስለዚህ ኢማጂኔሽን በጣም ይሰራል፣ ወርክ ያደርጋል። አሁን ብዙ ሰዎች ኢማጂኔሽን ግራ ያጋባቸዋል። ኢማጂን የምናደርገው በጣም ሰክሰስፉል ስንሆን፣ ስናድግ፣ ፈተና ሲሳካልን ምናምን የምናየው እንደው የሌለን ቅዠት ውስጥ ለመግባት ሳይሆን ሰብኮንሽስ ማይንዳችን ሪያሊቲ እና ፐርሰፕሽን ስለማይለይ ያንን ነገር እንዲለማመደውና እንዲያምነው ሲያምነው ደግሞ ሎጂካሊ ስናጠና ወደኋላ እንዳይጎትተን በማለት ነው። ስለዚህ እንደዚህ አይነት የኢማጂኔሽን ወርኮችን ቢሰሩ በራሳቸው መጀመሪያ ሰልፍ ስቲማቸው ላይ ኮንፊደንሳቸው ላይ በደንብ አድርገው ቢሰሩ በጣም አሪፍ ነው ብዬ አስባለሁ። ከዛ ውጪ እንግዲህ ሰልፍ ሳቦታጅን በደንብ አውርተነዋል። እንዴት እንለያቸዋለን? መጨረሻ ላይ ይሄ ሁሉ እንግዲህ ችግሩን አወራን። እንዴት አድርጎ አንድ ሰው ኦኬ ለያቸው ሰልፍ ሳቦታጅ ውስጥ መሆኑን ካወቀ በኋላ እንዴት አድርጎ ከዚህ ይውጣ? ቀጣዩ ጥያቄ ነው። ኦኬ እሺ በመጨረሻ ከዚህ አዙሪት ውስጥ ያው ለመውጣት ልምምዶች ያስፈልጉናል። ስለዚህ ምን አይነት ልምምዶችን ቢያደርጉ አንቺ ትመክሪያለሽ? እነዚህ አይነት ልምምዶች ከሰልፍ ሳቦታጅ ውስጥ ያወጣሉ የምትያቸውን ጠቁሚልን። ኦኬ የመጀመሪያው ነገር ያው ለሁሉ ነገር ኮንሽስነስ ይፈልጋል አይደል? አሁን ትልቁ ችግር እኮ ሰልፍ ሳቦታጅ ውስጥ ሆነንም አናውቀው። ስለዚህ የሆነ ነገር ችግሩን ማወቅ የመፍትሄው ግማሽ አካል ነው። ያወቅሽውን ነገር ነው የምታክሚው። ልክ ወደ ሕክምና ማዕከል ስቴጅ መጀመሪያ ዲያግኖሲስ ነው አይደል የሚሰራው። ስለዚህ ቅድም በምን ይወቁ ብለናል። ኦኬ ፕሮካስትኔት እያደረግን ከሆነ የሆነ ስራ እድል መጥቶ ቆይ ነገ ቆይ ከነገ ወዲያ እያልን ከሆነ በጣም ብዙ እድሎች ወደ ህይወታችን እየመጡ ግን እያሳለፍናቸው ከሆነ ኔጌቲቭ ሰልፍ ቶክ ካለን ስራዎችን ጀምረን የማንጨርስ ከሆነ እነዚህም ቢሄቪየሮች ካሉን ቁጭ ብሎ አሁን አዌርነስ መስራት ነው፣ መከታተል ነው።
ራስን መያዝ በቃ የሆነ እንደ ጥበቃ ምናምን ራስሽ ላይ የሆነ ነገር መሾም መቻል አለብን እና ፕሮካስትኔት ሳረግ ራሴን እጅ ከፍንጅ መያዝ አለብኝ ቁጭ ብዬ ማለት ነው። ስለዚህ ኤሚ ይሄን ነገር ለምንድን ነው ፕሮካስትኔት ያደረግሽው? ሎጂካል የሆነ ሪዝን ኖሮሽ ነው? የእውነት የታይም እጥረት ኖሮሽ ነው ብልሽ ራስሽን ማፋጠጥ መለማመድ በጣም ያስፈልጋል። የመጀመሪያው ነገር እሱ ነው። ሁለተኛ ከኮንፈርት ዞን ለመውጣት በጣም ቁርጠኛ ውሳኔ መወሰን ያስፈልጋል። አንኮንፈርተብል የሆኑ ኢሞሽናል ቶለራንስ ይባላል። አንኮንፈርተብል ለመሆን መፍቀድ ነው። አሁን ቅድምን ብለናል። ዋነኛ ነገር የምንፈራው ምንድነው? ስሜት ነው። ስሜቱ ምንድነው? አንኮንፈርተብል ያደርግሻል። ለምሳሌ ሰው ሰደበሽ፣ ዋት ማለት ነው። ሰው አንጓጠጠብሽ እና ኮሜንት አረገ፣ ኦኬ ዋት። ስለዚህ አንኮንፈርተብል ለመሆን መፍቀድ ነው። የሆነ ነገር አንኮንፈርተብል አደረገን ማለት እያደግን ነው ማለት ነው። ባይዘ ኮንፈርት ዞን ውስጥ እድገት የለም፣ በፍጹም የለም። ማለት የተመቻችተሽ ምናምን እድገት የለም። ስለዚህ አንኮንፈርተብል እየሆንን ነው ማለት ህይወታችን አደጋ ላይ ነው ሳይሆን እያደግን ነው ማለት ነው። ስለዚህ ያንን እንዲሰማን መፍቀድ ነው። የሆነ ስራን የምንሰራው ኮንፈርተብል ስለሆን ሳይሆን አንኮንፈርተብል እየሆንንም መስራት ግድ ስለሚሆንብን ነው። እነዚህ አይነት ነገሮችን መለማመድ ያስፈልጋል። ሌላው ምንድነው? ፌላሪቲ ትርጉም ነው አይደል? አሁን ብዙ ጊዜ እያስቸገረን ያለው በአማርኛ ሲሆንና በእንግሊዘኛ በእንግሊዘኛ ሌላ ታምር ነው የሚመስለን። ኤግዛክትሊ ያ። ስለዚህ የራስሽን ትርጉም ዴቨሎፕ ማድረግ ያስፈልጋል። ለምሳሌ አሁን ስለ ፌላሪቲ ስናስብ ውድቀት ቅድም እንፈራለን ብለናል እና አመለካከትሽን መቀየር ነው። ውድቀት ማለት የሆነ መረጃ ነው። በቃ የሆነ ነገር ሞክረሻል፣ ላይክ ቶማስ ኤዲሰን እንዳለው ማለት ነው። የምትሰጪውን ትርጓሜ መቀየር ነው። እንግዲህ አምፖልን ሲሰራ ስንት ጊዜ ነው የሞከረው? 99 ይሆን 9900 ብቻ ቁጥሩ ችግር የለውም ብቻ የሆኑ 99 በሚለው እንያዘው እና 99 ጊዜ ፌል አድርጓል አይደል? በሆነ በመቶኛ ወር በመቶ ሺህ 999። እሺ ቴንክ ዩ። ግን ይሞክራል፣ ስቲል ፌል እያደረገ ይሞክራል። እና ጋዜጠኞች ሲጠይቁት እንደ አንተ አይሰልችህም እንዴ ይሄን ሁሉ ጊዜ ስትወድቅ ሲሉት ምንድን ያለው? አይኔ እኮ አልወደኩም፣ 9999 አምፖል የማይሰራበትን መንገድ እየተማርኩ ነው። this is meaning አንቺ በህይወትሽ ስለሚያጋጥምሽ ፌለሪቲ ወድቅ ያለው ከማለት ይልቅ የማይሰራበትን መንገድ እየተማርኩ ነው ስትይ ለአይምሮሽም ቀለል ያደርግሻል። ስለዚህ ውድቀትን እንደ መማሪያ መንገድ የማየት ቴንደንሲን ዴቨሎፕ ማድረግ በጣም ይረዳል ብዬ አስባለሁ። በዚህም ውስጥ የምስጋና ጆርናል የምስጋና በቃ ስህተት ደግሞ ጆርኒ ነው እንጂ መጨረሻ ኢንድ ፕሮዳክት አይደለም። ስለዚህ አትፍሩ፣ ሁላችንም እየወደቅን እየተንከባለልን ነው እንላለን። ቴንክ ዩ ኤሚ፣ በጣም አመሰግናለሁ። እሺ ተመልካቾቻችን፣ ዛሬ ስለ ሰልፍ ሳቦታጅ ብዙ አውርተናል። ቁም ነገር እንደያዛችሁበት ባለሙሉ ተስፋ ነን። በቀጣይ ሳምንት ደግሞ በቁም ነገር ፕሮግራም እንገናኛለን። ቸር ቆዩን። ይህን ፕሮግራም በክብር ስፖንሰር ያደረገልን ገሊላ ጫማ ፋብሪካ ነው። እጅግ አድርገን እናመሰግናለን። ጥራት ከማምረቻው ይጀምራል። በወርቅ እጅ የተሰሩ ምርጥ ጫማዎች። ጥሩ ጫማ ውበት ብቻ አይደለም፣ ታሪኮም ጭምር እንጂ። ሁሉም ነገር ጥራት ካለው ቁሳቁስ ይጀምራል። ምቾቶን ለማረጋገጥ በጥንቃቄ እንመርጣለን። በባለሙያ እጆች በትክክል በትዕግስት እያንዳንዱ ጫማ ይፈጠራል። ከውበት በላይ ጠንካራነትና ምቾቶን እንጠብቃለን። እያንዳንዱ ጫማ ከመውጣቱ በፊት በጥንቃቄ ተመርምሯል። ይህ ጫማ ብቻ አይደለም፣ ምቾት፣ ጥራትና ዘመናዊነትም እንጂ። አሁኑን ይዘዙን። በቀጥታ ከማምረቻ ለእግሮ የተሻለውን ይምረጡ። ገሊላ ጫማ ፋብሪካ። ረጅም ጉዞ ከጫማው ይጀምራል።